የጥቃት የተፈጸመው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሐማስ ጋር ስለሚደረገው የዶሃ ድርድር ለመነጋገር ድንገት ከተደበቁበት ባንከራቸው ወጣ ባሉ ከሰዓታት ልዩነት ውስጥ ነው። ሰላም ለፈለገው ሰላም እንሰጠዋለን፣ አልፈለግም ብሎ ጠመንጃ ላነሳው ደግሞ እስከ መጨረሻው ተፋልመን ለማጥፋት ዝግጁ መሆናችንን ላሳውቃችሁ በታላቅ ደስታ ነው። ይህንን ያሉት ጦረኛው የሚባሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። ኔታንያሁ ኢራንና ሂዝቦላ ያቀዱትን ጥቃት ከፈጸሙት እመኑኝ መጀመሪያ በሚገባው ጥቃቱን እንከላከላለን። ከዚያ ግን የሚጠፉበትን አፋጣኝ ጥቃት ለመፈጸም ጦራችን ስራውን ጨርሷል። መጥፋትን መኖርም በእጃቸው ነው ይሞክሩት የሚል አስደንጋጭ መልእክት ማስተላለፋቸውን ታስን ጨምሮ ሌሎችም ዘግበዋል። በዚህ ጉር ሲባል ነው መሀል እስራኤል ቴል አቪቭ በሐማስ አጥፍቶ ጠፊዎች እሳት ወረደባት የሚል ሌላ ቆሌን የሚገፍ ዜና የተሰማውም። መሀል እስራኤል ቴል አቪቭ ሰርጎ የገቡ አጥፍቶ ጠፊዎች ከተማዋን ያናወጠ ከባድ ጥቃት መፈጸማቸው ዘግበዋል። አንድ ማንነቱ ያልታወቀ ሰው በፈንጂ የተሞላ ተሽከርካሪን መሀል እስራኤል ቴል አቪቭ ይዘው በመግባት ተሽከርካሪው ፈንድቶ አካባቢውን ያሸበረ ነገርም ተፈጥሯል። የቴል አቪቭ ነዋሪ መደናገጡን ያስታወሰው ዘገባው የቴል አቪቭ ዲስትሪክት ፖሊስ ኮማንደር ፔሬቭ አማር ለጋዜጠኞች በሰጡት አስቸኳይ መግለጫ በጥቃቱ አንድ ሰው ሲሞት በንብረት ላይም ጉዳት አስከትሏልም ብሏል። እንደ ቴል አቪቭ ፖሊስ እምነት ተሽከርካሪው ላይ የተፈጠረው ፍንዳታ ድንገተኛ ሳይሆን ታስቦበት የሽብር ጥቃት ለመፈጸም ነው። ተሽከርካሪ ውስጥም ሰውነቱ ሙሉ በሙሉ ወደ ከሰልነት ተለውጦ የተገኘውን አስክሬን አስመልክቶ ኮማንደር ፔሬቭ ሲናገሩ ሞት የተገኘው ሰው ተራ ሲቪሊያንስ አይደለም፣ የሽብር ጥቃቱን ለመፈጸም ሆን ብሎ በፈንጂ ተሞልቶ የመጣው ሰው ይሆናል ባሉበት ንግግራቸው ላይ ምክንያቱ የፈነዳው ተሽከርካሪ ላይ በተደረገ ምርመራ ፍንዳታው በቴክኒክ ብልሽት አልፈነዳም። ከፍንዳታው በፊትም የተቀረጹ የሲሲቲቪ ምስሎች የሚያሳዩት ሆን ተብሎ መፈጸሙን ነው ሲሉ ተደምጠዋል። ታይምስ ኦፍ እስራኤል ባወጣው ዘገባ ላይ ከዚህ ጥቃት ጀርባ በቀጥታ የጋዛው ሐማስና አጋሮቹ እጅ ያለበት መባሉን አመላክቷል። ለብዙዎች ትልቅ ጥያቄ የሆነው የዓለማችን ቁንጮ የሚባለው የሞሳድን የወጥመድ ሰንሰለት ሰብረው ቴል አቪቭ ላይ እንደዚህ አይነት ጥቃት መፈጸም መቻላቸው ነዋል። ከዚህ በመነሳትም ቴል አቪቭ ላይ ከአሁኑ የከፋ ተመሳሳይ ይዘት ያለው የፈንጂ ጥቃት ሊደገም ይችላል የሚሉ ዘገባዎችም እየወጡ ነው። ቴል አቪቭ ላይ የዛሬ ፍንዳታ የተሰማው ሐማስ ወደ እስራኤል የሚሳይል ጥቃት በሞከረም በ72 ሰዓታት ልዩነት ውስጥ ነው። አሁን ላይ ኢራን እስራኤል በቀጥታ ከመምታት ይልቅም በእጅ አዙር ማለት ቴል አቪቭን ጨምሮ ማስደብደብን ሰዓት መርጣ አልቀረችም ያለው ዘገባው የኢራን ኃይሎች መሀል እስራኤል ቴል አቪቭ ላይ የክሩዝ ሚሳይል ዶፍ ያዘነበበትን ጥቃት I've got something to tell you guys. Guess what? It's an app called Bigo Live. And if you're looking for friends and አስታውሷል። በጊዜው ዜናውን በሰበር ያሰማው ሪፖርተርስ ለመጀመሪያ ጊዜ የኢራን ኃይሎች ቢያንስ 40 ክሩዝ ሚሳይል ተጠቅመው አድርገው የማያውቁትን መሀል እስራኤል ቴል አቪቭን በአደጋ ጊዜ ሳይለንት ያናውጧት ማድራቸውን ዘግቧል። እንደዘገበው ጥቃቱን የፈጸሙት መቀመጫቸውን ኢራቅ ያደረጉ የኢራን ኃይሎች ሲሆኑ የኢራቅ ታጣቂ ቡድን ኢስላሚክ ሬዚስታንስ በእስራኤል ኢላማዎች ላይ የኢራቅ ግዛት በመቱ ክሩዝ ሚሳይሎች ጥቃት መፈጸሙን የቡድን ምንጮችን ገልጸዋል ብሏል። የዜና ምንጩ ለሮይተርስ እንደገለጸው ጥቃቱ በርካታ የክሩዝ ሚሳይሎች የተፈጸመ ሲሆን ይህም ለመጀመሪያ ጊዜ በእስራኤል ቴል አቪቭ ከተማ ላይ ያነጣጠረ ነው ተመስክሯል ብሏል። ይህ ፍንዳታ የተከሰተው የእስራኤል ጦር በደቡባዊ ሊባኖስ አንድ ከፍተኛ ሂዝቦላ ኮማንደር መግደሉን ካረጋገጠ ከሰዓታት በኋላ ነው። የጦሩ ቃል አቀባይ ጀነራል ዳንኤል ሃጋሪ እንደተናገሩት ጦሩ ድሮኑ የተሻሻለ የኢራን ተራሽ 83 ሞዴል መሆኑን አረጋግጧል። ቃል አቀባዩ ግምታችን ከየመን ወደ ቴል አቪቭ እንደተተኮሰ ነው ሲሉም ለጋዜጠኞች በሰጡት መግለጫ ተናግሯል። ከእስራኤል መንደሬ ሲሰማ የሩሲያ ሀገር እስከ ደም ጠብታ የሚል ቃል ኪዳን የፈረመው ጦርነት የጠማው የሰሜን ኮሪያ ጦር ዩክሬንና አጋሮቿ በሩሲያ ግዛት ላይ የፈጸሙትን ወረራ ለመመከትም መዘጋጀቱን ሁሉም የሚወክል የሚለው ሌላ ዱብዳ ወርዷል። በአሜሪካና አጋሮቿ አሻንጉሊት ይኸው የዩክሬን መንግስት ወደ ሩሲያ ግዛት የፈጸመውን በወረራ ጥቃት እንኳን በጭራሽ የማትቀበለው ሲሉ የሰሜን ኮሪያው ኪም ጆንግ ኡን ለሩሲያ ፌዴሬሽን መልእክት መላካቸውን ስፑትኒክ አስነብቧል። የዩክሬን ጦር ቤላሩስ ከጀርባ መጣብኝ ብሎ በከፍተኛ ጭንቀት ላይ ሳለም ጦርነት የጠማው ዘግናኝ የሰሜን ኮሪያ ጦር መጣው ለማለቱ ቁና አስጠምቶታል። የኪም ጆንግ ኡንን መልእክት ለክሬምሊን ያደረሱት የሰሜን ኮሪያዎቹ ጉዳይ ሚኒስትር ቃል አቀባይ ሰሜን ኮሪያ ይህንን የሽብር ጥቃት ለመመከት ማንኛውንም አይነት ድጋፍ ማድረግ ዝግጁ ናት ብለዋል። አሁን በይፋ ባይነገርም ሩሲያና ቻይና በአንድ በኩል አሜሪካ በሌላኛው ግራ ዓለምን ለሁለት ከፍለው የተፈራውን አርማገዶን ጦርነት ያስጀምሩት መንገድ ሁሉ ተጠርጓል። ሰሜን ኮሪያ የአሜሪካ ጦር የገባበትን እያነፈነፈችም ኢራን ደረሰች መባሉ ይታወቃል። የሰሜን ኮሪያ መንግስት በይፋ ከሩሲያ ጎን ተሰልፎ ሊጫረስ መሆኑን ከማሳወቁ 48 ሰዓታት ቀደም ብሎ ዩክሬን ወደ ሩሲያ ገባ ውስጥ ለማን ዩክሬን ኪቭ ላይ ምድር አንቀጥቅጥ የሚሳይል ዶፍ ወርዷል። በሚገርም ሁኔታ የተለቀቁት ሚሳይሎች በጠቅላላ ከሰሜን ኮሪያ ጦር የተላኩ ናቸው ነው። ሰሜን ኮሪያ ከዚህ በተጨማሪ ሞትን የላቀ ዘግናኝ እግረኛ ጦር መላኳም ይታወቃል። ሰሜን ኮሪያ በዩክሬን ጦርነት ላይ ከምድር በታች በተሰሩ ረጅም ዋሻዎች አዲስ ግንባር ለመክፈት ወደ 15000 የሚጠጉ ዋሻ ውስጥም ውጊያ የተካኑ ወታደሮችና የጦር መኮንኖችን ለመላክ መዘጋጀቷን መረጃ ነፍናፊዎች ይፋ ያደረጉት ከ20 ቀናት በፊት ነው። የዜና ከዩክሬን በላይ ዩክሬን በድብቅ የገባውን የኔቶን ቀጥተኛ ጦር በክብቅ አስብሎታል። ዘዴጋፍን ዘግቦ ሰሜን ኮሪያ በድንበር ላይ የሚገኙ በሩሲያ የተያዙ ከተሞችን መልሶ ለመገንባት የሚያግዙ በርካታ የምህንድስናና የግንባታ ቡድኖች ልካለች። የሰሜን ኮሪያው ኪም ጆንግ ኡን ከሩሲያ ወዳጃቸው ቭላድሚር ፑቲን ጋር እስከ ደም ጠብታ አብረን እንቆማለን በሚል ያሰፈሩት ፊርማ አሁን ስራውን አንድ ብሎ ጀምረዋል። እንደ መረጃው ከሆነ ሰሜን ኮሪያ በፍጹም የሩሲያ ጦር ያላሰበውን አዲስና የዩክሬን ጦርነት አዋጭ ሆነ ከምድር በታች ረጅም ኪሎ ሜትሮችን የሚሸፍኑ ዋሻዎችን ሰርቶ ዩክሬንና ኔቶ ቅደኛን ጦር ቤት መቱ ሳይል ቀለበት ውስጥም እያስገቡ ካስፈለግም ዋሻ ውስጥ አውዳሚ ፈንጆችን በመትከል ኔቶን እንሽክ ማድረግ የሚል ነው።
ቭላድሚር ፑቲንም ይህንን እቅድ ከጦር አዛዦቻቸው ጋርም ከመከሩበት በኋላ ብሎም የኔቶ አባል ሀገራት ወታደር አሰልጣኞችን እንልካለን ማለት ሲያበዙም የሰሜን ኮሪያን የውጊያ እቅድ አዋጭ ነው ስላገኙት ከሰሞኑ 15000 የሚጠጋ በዋሻ ውጊያ ጥርሳቸውን የነቀሉ የሰሜን ኮሪያ ወታደሮችና የዋሻ ውስጥ ውጊያ የጦር ቴክኒሻን የተባሉ ስመጥር የጦር አዛዦችም አብረው እንደሚላኩ ተጠቅሷል። እንደ አንዳንድ የመረጃ ምንጮች ሰሜን ኮሪያ የምትልከው 15000 ወታደር ብቻም ሳይሆን የአሜሪካ አየር ኃይል ወደ ሩሲያ ተዋጊ ጄቶች ሲጠጋም ለጥቂት ከመጋጨት ማምለጡን አልአረቢያ ታስ የዜና አገልግሎትን ጠቅሶ ዘግቧል። ሶሪያ የሰፈረው የሩሲያ ጦር ዋና አዛዥ በሰጡት ቃልም ሁኔታው በጣም አስፈሪ ነበር። በቀጥታ ወደ ከፋ መተላለቅ ሊያስገባ የሚችል ድፍረት ነው። የተለያዩ ቦምቦችና ፈንጆችን የታጠቀው ሱ-30 ተዋጊ ጄት የሩሲያ የስለላ አውሮፕላንን አጅበው በሚጓዝበት ሰዓትም ሁለት የአሜሪካ ኤፍ ተዋጊ ጄቶች በከፍተኛ ፍጥነት እየከነፉ ተጠግተው አቅጣጫቸውን ቀይረዋል። ጥቂት ሰከንዶች ቢዘገዩ ጄቶቹ በቀጥታም ይጋጩ ነበር ሲሉም ተናግረዋል። የሩሲያና አሜሪካ ተዋጊ ጄቶች አንገት ለአንገት ተናነቁ የተባለበት ቦታ ሩሲያ በተደጋጋሚ የእስራኤልን ድንበር የምታንኳኳበት የአሜሪካ ጦር የሰፈረበት የኤስአይኤስ መደበቂያ የሆነው ሆምስ ግዛት ላይ መሆኑ ታውቋል። የሩሲያ ጦር በታስ የዜና ወኪል በኩል በሰጠው መግለጫ የሩሲያ ተዋጊ ጄቶች ለማንኛውም አይነት ትንኮሳ ሆነ ጣልቃ ገብነት አፋጣኝ ወታደራዊ ምላሽ እንዲሰጥ ፍቃድ ተሰጥቶታል። የትላንቱም ክስተት ላይ የአሜሪካ ተዋጊ ጄቶች በፍጥነት አቅጣጫ መቀየራቸው የበለ ምርጫ ነው፣ ከባድ ነገር ይፈጠር ነበር ሲልም የአሜሪካ ጦር እስራኤል ድንበር ላይ ለመፈሳፈስ መዘጋጀቱን ያሳበቀ መግለጫ ነው ያወጣው። የአሜሪካ አየር ኃይል የሩሲያ ተዋጊ ጄትና ሰላይ አውሮፕላን ወደ ሰማይ ሲሰቀሉ ተበላ ብሎም እየከነፈ የሄደው ከሰሞኑ የደረሱበት ተከታታይ ድብደባዎችም ሊደገሙ ነው በሚል ስጋት ነው። ባሳለፍነው ሁለት ሳምንት ብቻ እስራኤልን ለመጠበቅ ሶሪያ ላይ የሰፈረው የአሜሪካ ጦር ሁለት ጊዜም ከባድ የሚሳኤልና የድሮን ጥቃት ተፈጽሞበታል። የመጀመሪያው ጥቃት የተፈጸመው በኢራን አጥፍቶ ጠፊ ድሮኖች ሲሆን በጊዜውም አግራማን ብለው ለጥ ያሉት የአሜሪካ ወታደሮች ከላያቸው ላይ የኢራን የበቀል ሰይፍ ወርዶባቸው ቀጥናዋ ታምሳለች። በሰሜን ምስራቅ ሱሪያ የሚገኙ የአሜሪካ ወታደሮች በሰው አልባ አውሮፕላን ጥቃት እንደደረሰባቸውም አንድ የዩናይትድ ስቴትስ ባለስልጣን ለሮይተርስ ተናግሯል። በጊዜው የአሜሪካ ጦር ምንም የደረሰ ጉዳት የለም ቢልም ሆኖም ከአንድ ቀን በኋላ የአሜሪካ የመከላከያ ባለስልጣን ለአረቢያን ጊዜኛ ክፍል እንደተናገሩትም በጥቃቱ ወቅትም በሱሪያ ሩማሊን ማረፊያ ዞን ላይ በደረሰ ጥቃት በርካታ ቁጥር ያላቸው ሰራዊቶቼ በጭሱ ታፍነው ነፍስ ውጭ ነፍስ ግቢ ላይ ናቸው የሚል ነገር ነው ያሰሙትም። በሰዓቱም ስለደረሰው ጉዳት ምንም መናገር ያልፈለጉት ስማቸው ያልተገለጹም የሮይተርስ የዜና ምንጭም ጥቃቱ የተፈጸመው በጎላን አቅጣጫን ከሰፈረው የሩሲያ ጦር መገኛ አቅጣጫን ካሉ የኢራን ኃይሎች መሆኑን የሚያመላክቱ ፍንጮች አሉ ብሏል። ፑቲን በሱሪያ በኩል ኤስ-300 የአየር መቃወሚያን የጠመደ አስፈሪ ጦር ከእስራኤል ጦር በ500 ኪሎ ሜትር ርቀት ላይ ማስፈራቸውም ይታወቃል። በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ኃይሎች ላይ በቅርብ ቀናት ውስጥ ይህ ሁለተኛው ጥቃት በኢራንና በተባባሪዎቿ ሊሰነዘር የሚችል አዲስ የጥቃት ማዕበል ለመደገፍ ሲሞክር ነው። ይህ ጥቃት ሶሪያ ምድር ላይ ከመፈጸሙ አንድ ሰዓት ቀደም ብሎ የሩሲያ ጦር የአሜሪካዎቹ ኤፍ-15 ተዋጊ ጄቶች 10 ጊዜም የሱሪያን የአየር ክልል ጥሰው ገብቷል ሲል ማስጠንቀቂያም ሰጥቶ ነበር። በአሜሪካ የሚመራው ጥምር አውሮፕላኖችም በአልታንፍ አካባቢ የሱሪያን የአየር ክልል 10 ጊዜ ጥሰዋል። በሱሪያ የሚገኙ የተፎካካሪ ፓርቲዎች የእርቅ ማዕከልም ምክትል ኃላፊ ኦሌግ ኢግናሲዩክም ተናግሯል። ሽብርተኞችን ለመፋለም በሚል ሰበብ እስራኤልን እየጠበቀ ነው የሚባለው ኢራቅ የሚገኘው የአሜሪካ ጦር ሙሉ በሙሉ ከቀጠናው ለቆ እንዲወጣ ኢራንና ሩሲያ የቆሙበትን ምድር እየሳተ ለመጥ እያደረጉበት መሆኑን የማይከዳቅ ነው። አንዳንድ ጊዜም የሩሲያ ተዋጊ ጄቶችም በዚሁ የአሜሪካ ጦር ሰፈር አናት ላይ ጆሮን የሚተረተር ድምፅም እያፏጩ እንደሚያሸብሩት ይታወቃል። እንደሚታወሰው ከዚህ ቀደም ሁለት የሩሲያ ተዋጊ ጄቶች በጦር ሰፈር አናት ላይ ሲበርም የነበረውን የአሜሪካ ጦር የሚመካበትን MQ-9 ሪፐር ድሮን በድምፅ ንዝረትና በሙትራቸው ሙቀት ውላፍንም ገርፈው ዶግ አመድ አድርገውት ፔንታገን ፑቲን አብዷል ሲል በሕግ አምላክ ማለቱም ይታወሳል። ሩሲያና ኢራን በይፋ ባወጁም እስራኤልና አሜሪካን ሶሪያ ምድር ላይ እየተፋለሙ ነው። ከዚህ ቀደም የእስራኤል አየር ኃይል ወደ ሱሪያ ጥሶ ገብቶ የኢራን ቆንጽላ ጽሕፈት ቤት ላይ እሳት አውርዶ ዓለም በሰበር ዜና መቀባበሉ አይዘነጋም። ባሳለፍነው ጁን ወርም የሩሲያ ተዋጊ ጄቶች ከየት መጡ ሳይባል የእስራኤልና ሶሪያን ድንበር የነቀነቀ ዶፍም አዝንበዋል። የሩሲያ አየር ኃይል ይህንን አስደንጋጭ የተባለለትን ድብደባ የፈጸመው የእስራኤል አየር ኃይል ራፋ ላይ ዘግናኝ የተባለውን ጥቃት መፈጸሙ ከተሰማ በ12 ሰዓታት ልዩነት ውስጥ ነበር። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀጥታም ለፑቲን ደውለው ከጠላት ጋርም እንዴት ያብሩብናል ብለው መማጸናቸውም አይዘነጋም። በዚህ ላይ ነው ዩክሬን ውሃ በላት ያስባለው ዜናም ከጥቁር ባህር የመጣው። በሩሲያ የማይደራደረው የቤላሩስ ጦር 120,000 የዩክሬንና ኔቶ ቅጥረኛ ጦርን ወደ ድንበር መላኩን ተከትሎ የሀገሪቱን 1/3 ወይም ደግሞ 300,000 የሚጠጋ ሰራዊት ያቀፈ ግዙፍ ጦር ማንቀሳቀሱን ወዳጅም ጠላትም ይወክልኝ ብሎ ሩሲያን አደማው እያሉም ጉር የዘገኑትን ኮሜዲያኑ ፕሬዝዳንት ቮሎዲሚር ዜሌንስኪን የቆሙባት ምድር ስትከዳቸው የአሜሪካ መሩ ኔቶን በቁም አድርጓል።
ወደ ዩክሬን ልዘምት ነው ሲል ከሁለት ቀናት በፊት ልብን ቀጥ የሚያደርግ ጉድ ያሰማው የቤላሩስ ጦር የብረት ሰልፍ የሰራ ታንከኛ ጦር ሚግ-8 ተዋጊ ሄሊኮፕተር ሩሲያ ሰራሽ ተዋጊ ጄቶችን አስከትሎም ወደ ዩክሬን ድንበር ያለውን ጦር ይበልጥ ማጠናከሩን አስታውቋል። ለዩክሬንና ኔቶ መርዶ የሆነውን ዜና ያሰሙት የፑቲን የምንጊዜም ወዳጅ የሚባሉት ለአሜሪካ ምሩ ኃይልም ቅንጣት ታክል ፍርሃት ያልፈጠረባቸው የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ ትላንት እሁድ ዕለት እንደተናገሩትም ዩክሬን ከ120,000 በላይ ወታደሮችን ከቤላሩስ ጋርም በሚያዋስናት ድንበር ላይ ማስፈራን ደርሰንበታል። ይህን ተከትሎ እኛም የአገሪቱን 1/3 የሚጠጋውን የታጠቀ ኃይልም በድንበሩ ላይ እንዲሰማራ አድርገናል ማለታቸውን የቤላሩስ ቤልታ የመንግስት የዜና አገልግሎት ዘግቧል። የቭላድሚር ፑቲን ጠንካራ አጋር የሆኑት ሉካሼንኮ በኦገስት 6 የዩክሬን ጦር ወደ ሩሲያ ያደረገው ወረራ ለዩክሬናውያን ከአሁኑ የከፋ ጊዜን እንደሚያመጣ አልጠራጠርም ያሉት ሉካሼንኮ በዚያ ላይ ቆመው የዩክሬን ኃይል ወደ እኛም ድንበር የትንኮሳ ጥቃቶችን ፈጽመዋል። ወደ ጦርነቱ መግባት አልፈልግም። ለከነካን ግን ወደኋላ የማይባልበትን ግዙፍ ጦርነት ለማድረግም ጦራችን በማንኛውም ሰዓት ዝግጁ ነው ብለዋል። አሌክሳንደር ሉካሼንኮ ይህንን ሲሉ የሩሲያ ጦር ወዲያውኑ አንድ መግለጫ አውጥተዋል። መግለጫውን ቤላሩስ በቀጣይ ታህሳስ ወር የሩሲያን ፈጣን ተዋጊና ቦምብ ጣይ ተዋጊ ጄትን ሱ-30 እና አጥቂ ሄሊኮፕተሮችን ታገኛለች የሚል አደገኛ መግለጫ አውጥቷል። በነገራችን ላይ አሁን ሩሲያም ለቤላሩስ ልትሰጥ የወሰነችው የተዋጊ ጄት የቭላድሚር ፑቲን አውሮፕላን ከአንድ ሀገር ወደ ሌላ ሀገራት ሲጓዙም የሚያጅብ ደከመኝ ሰለቸኝ የማያውቅ አየር ላይ በመገለባበጥም ማንም የማይደርስበት በፍጥነትም ከሚግ-9 ውጪ ጫፉ የማይደርስበት ሰላቢ የሆነ ንስር ነው። ታሲዞት በወጣው ዘገባ ከሆነ ከኔቶና ዩክሬን ጦር ጋርም ፊት ለፊት የተፋጠጠው የቤላሩስ ጦርም በየሳምንቱ እስከ 40 የሚደርሱ የኔቶ የስለላ አውሮፕላኖችን በድንበሩ አቅራቢያና በየቀኑ እስከ 30 በረራዎችን በታክቲካል አውሮፕላኖች እንደሚመዘገብ የቤላሩስ የአየር መከላከያ ሰራዊት አዛዥ አንድሬ ሉኪያኖቪች ተናግሯል። አሁን የጊዜ ጉዳይ ካልሆነ በቀር ቤላሩስ ከዩክሬን ጋርም ብቻም ሳይሆን ፖላንድ ከሰፈረው ግዙፍ የኔቶ ጦር ጋርም የለየለት ጦርነት ውስጥ መግባታ እሙን እየሆነ መጥቷል። ከሁለት ቀናት በፊት የሩሲያ የቁርጥ ቀን አጋር ኒውክሌር ሚሳይል የታጠቀው የቤላሩስ ጦር ወደ ዩክሬን ጥሶ ሊገባ መሆኑን ሁሉም ይወቅልኝ የሚል ዘለንስኪን በቁም ያስቃዠን የኔቶ ንብር ክብር ያስባለ ጉድም አሰምቶ ከተፍ ማለቱም ይታወቃል። ከሳምንት በፊትም የኔቶን ድሮን ሰማይ ላይ ያጋየው የቤላሩስ ጦር ከዩክሬን ድንበር ጦር የሚታየው ትንኮሳ ስጋት ስለፈጠረብኝ ፈጣን ወታደራዊ እርምጃ ልወስድ ነው ብለዋል። የቤላሩስ መከላከያ ሚኒስትር ቪክቶር ክሪን እንዳስታወቁትም ከጎረቤት ዩክሬን የተነሳው የትጥቅ ቅስቀሳ ወደ ቤላሩስ ጥቃት ለመሰንዘር ከፍተኛ ዕድል እንዳለ በግልጽ የሚያሳይ ነው ሲሉም መናገራቸውን የቤላሩስ መንግስት ቤልታ የዜና ወኪል ዘግበዋል። ሩሲያ ላይ የሚፈጸሙ እያንዳንዳቸው ጥቃቶች ለቤላሩስ ሕልውና ትልቅ ስጋት ናቸው የሚሉት የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ በበኩላቸውም ጦራቸው በማንኛውም ሰዓት ወደ ዩክሬንና የኔቶ ጦር መገኛ ወደ ሆነችው ቤላሩስ ራሱን ለመከላከል ሲል ጥቃት ሊሰነዝር እንደሚችል አሳስቧል። የቤላሩስ ጦር ድንገት ወደ ዩክሬን ሰብሮ ከገባም የዩክሬን ዋና ከተማ በሳምንት ውስጥም የመያዝ ዕድሏ ሰፊ ነው ያለው ዘገባው። ከወደ ቤላሩስ የተሰማው የጦርነት መግለጫ ወደ ሩሲያ ገባው ላለው የዩክሬን ጦር ከባድ መርዶ ነው። ሩሲያ ወደ ዩክሬን ጥሶ ስትገባ የመጀመሪያው ምት ያሳረፈችውም በዚህ ቤላሩስ አቅጣጫ ነበር። ወደ በርበር መረጃ ቤተሰቦች ለዚህ ሰዓት ያሰናዳነው መረጃ ተከታተላችሁት ይመስላል። ቻናሉን ሰብስክራይብ